ሰላም የክራይስት ዞይ ቻናል ቤተሰቦች፣ ዛሬ አንድ በጣም ድንቅ የሆነ የህይወት ምስጢር ላካፍላችሁ መጥቻለሁ። ብዙ ጊዜ በዙሪያችን ያሉ ሰዎችን ስንመለከት ይሄ አዲስ ስልክ ቢኖረኝ፣ ያ ነገር ቢሳካልኝ ደስተኛ ይሆናለሁ ስሉ እንሰማለን። ግን የሚገርመው ያሰቡት ነገር በእጃቸው ከገባ በኋላ ደስታቸው ከአንድ ሳምንት አይበልጥም። ለመሆኑ እውነተኛ ደስታና ሰላም የሚገኘው ከምድራዊ ነገር ነው? ወዳጆቼ፣ እውነተኛ ሰላምና ደስታ የሚጀምረው የውጭው ሁኔታችን 100% ሲስተካከል አይደለም። ዛሬ በእጃችን ስላለው ትንሽ ነገር፣ ስላለን ጤና፣ ስላለን ሰላም እግዚአብሔርን ከልብ ማመስገን ስንጀምር ነው በውስጣችን ያለው እውነተኛ የክርስቶስ ሕይወት የሚበራው። ብዙ ነገር ኖሮት ሰላም ካጣ ሰው ይልቅ እግዚአብሔር ስላለው ብቻ በየቀኑ በምስጋና የሚኖር ሰው በጣም እድለኛና ባለጸጋ ነው። የእግዚአብሔር ቃል በፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሲናገር ምን ይላል መሰላችሁ? በጌታ ሁል ጊዜ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። አያችሁ፣ ይህንን ቃል ሐዋርያው ጳውሎስ የጻፈው በምቾትና በደስታ ቤት ውስጥ ሆኖ አይደለም፣ በእስር ቤት ውስጥ ሆኖ። ታዲያ ምስጢሩ ምንድን ነው? የክርስቶስ ሰላም በልባችን ሲነግስ የውጭው ሁኔታ የውስጣችን ደስታ ሊሰርቀው አይችልም። ስለዚህ ዛሬ በሕይወታችሁ ምን አይነት ሁኔታ ቢኖር ሰላማችሁንና ደስታችሁን ማንም እንዲሰርቀው አትፍቀዱ። ሁል ጊዜ በጌታ ደስ ይበላችሁ። በዚህ ቪዲዮ እንደተባረካችሁበት አምናለሁ። ሌሎች እንዲደርስ ላይክ እና ሼር በማድረግ የዚህ አገልግሎት አንዱ አካል እንድትሆኑ አሳስባችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች አሁን ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ በሌላ ድንቅ መልእክት እስክንገናኝ ድረስ የክርስቶስ ሰላም ከሁላችሁ ጋር ይሁን።